በደቡብ ምስራቅ እስያዊቷ ሀገር ላኦስ በጎርፍ ምክንያት በተዘጋ ዋሻ ውስጥ ለአንድ ሳምንት ያህል ተቀብረው የቆዩ 5 ሰዎች በህይወት ተገኝተዋል። ባለፈው ሳምንት በላኦስ ዛይሶምቡን ግዛት በሚገኝ ዋሻ ውስጥ በአካባቢው በባህላዊ መንገድ የወርቅ ማዕድን ፍለጋ ላይ የተሰማሩ ሰዎች ከ100 ሜትር በላይ ዘልቀው መግባታቸውን ተገልጿል። በወቅቱ ድንገት የጣለው ከባድ ዝናብ ጎርፍ በማስከተሉ የዋሻውን መግቢያ ሙሉ በሙሉ እንደዘጋውና በዋሻው ውስጥ ከነበሩ ሰዎች ውስጥ 3ቱ ሲያመልጡ 7ቱ በዋሻው ውስጥ እንዳሉ እንደተዘጋባቸው የአካባቢው ባለስልጣናት ተናግረዋል። ከዋሻው መዘጋት ያመለጡት 3 ሰዎች ወዲያውኑ ጥቆማ በመስጠታቸው የነፍስ አድን ዘመቻ እንዲጀመር ማድረግ የቻሉ ሲሆን በዚህም ምክንያት ከአንድ ሳምንት ፍለጋ በኋላ 5 ሰዎች በህይወት መገኘታቸው ተመላክቷል። 5ቱ ሰዎች የጭቃው ጎርፍ ዋሻውን ሲሞላ ከፍ ባሉ አለቶች ላይ ተጠልለው ለአንድ ሳምንት ሙሉ አስከፊውን ሁኔታ በማለፍ በህይወት መገኘታቸውን ነው የተገለጸው። የሀገሪቱ መንግስት ወታደሮችን፣ ፖሊሶችን፣ የህክምና ባለሙያዎችን እንዲሁም በጎ ፈቃደኛ ወጣቶችን በማሰማራት እጅግ በጣም ጠባብና አደገኛ በሆኑ የዋሻው መተላለፊያዎች ውስጥ አልፈው 5ቱን ሰዎች ማዳን እንደቻለም ተገልጿል። አሁንም የቀሩ 2 ሰዎችን ለማዳን ፍለጋው እንደቀጠለ ዴይሊ ሜል ዘግቧል። በደሴ ከተማ የውሻ እብደት በሽታ አሳሳቢ የማህበረሰብ ችግር እየሆነ መምጣቱ ተገለጸ። ባለፉት 9 ወራት ውስጥ የውሻ ንክሻ ላጋጠማቸው ከ300 በላይ ለሆኑ ሰዎች ህክምና መስጠቱን የደሴ አጠቃላይ ስፔሻላይዝድ ሆስፒታል አስታውቋል። የሆስፒታሉ የህብረተሰብ ጤና አደጋዎች መከላከልና መቆጣጠር ባለሙያ አቶ ብርሃኑ አዱኛ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት አሁን ላይ የውሻ እብደት በሽታ አሳሳቢ የማህበረሰብ ችግር እየሆነ ይገኛል። ባለፉት 9 ወራት በሆስፒታሉ ለ303 የእብድ ውሻ ንክሻ ተጠርጣሪዎች እና ለ172 የኬሚካል መመረዝ ላጋጠማቸው ሰዎች ህክምና መስጠቱን አስረድተዋል። በደሴ ከተማ 34.3 በመቶ፣ በደቡብ ወሎ 29.4 በመቶ እንዲሁም በሰሜን ወሎ 21.5 በመቶ የሆነ የከፍተኛ የእብድ ውሻ ንክሻ ስርጭት ተመዝግቧል። ግኝቱ በአካባቢው በሚገኙ የተለያዩ ወረዳዎች የእብድ ውሻ ንክሻ በሽታ ስርጭት መስፋፋቱን የሚያሳይ መሆኑን አቶ ብርሃኑ ጠቅሰው ይህም በክልሉ እየጨመረ ያለውን የህብረተሰብ ጤና ስጋት አጉልቶ እንደሚያሳይ ጨምረው ተናግረዋል።